ሞቀሽ? አዶኒ እባክህ ወደ ውስጥ መግባት አለብኝ። እዚህ ጋር ሰው ካየን ደግሞ ጥሩ አይደለም። እባክህ ሰው ብታረጊም ባታረጊም ያወራል። እኔና አንቺ ደግሞ ፍቅር ነው። ይኸውልሽ ይሄን አንቺ መጠራት ቤቱን ሰላም እየነሳው ነው። አንቺ ደግሞ እህቴ ነሽ። ይቅርታ ግን ይልሹ ከምታደርጋቸው ነገሮች አንጻር ምንም ላምንሽ አልችልም። እንዴ ነው ሰው እኮ ይቀየራል። በቃ ዝም ብዬ ና እኔና ኑኑ እኮ ታረቀ ማለት ቆይ እንዴት? ያው እንደምታዩ ነዋ። ይቅር መባባል ትልቅ ነገር ነው። እሷ ደግሞ እህቴ ማለት ናት። ስለዚህ ተጣልተን መቅረት አንችልም። ውይ በጣም ደስ ይላል የኔ ልጆች። ሁለታችሁ ተጣልታችሁ እኮ ቤትን በጠበጣችሁት። ደስ ስላለሽ እናመሰግናለን እህቴ። ምንም አይደል። በቃ በጠዋት እናወራለን። አሁን ከዚህ ሂዱ እሺ። ሰላም እንደሪ ከመሳሰል ሰው ጋር መሆኑ በጣም ደስ ብሎኛል። እንዴት እንደኮረውብህ አባቢ ቢኖር ደግሞ በጣም ነበር የሚኮራብህ። ጂኒ መሰለሽ ልጅ ጠብሰን ጨብጨብ ነበር። አማራጭ ነኝ ኑኑ። ያው ከፍቅረኛ ጋር ስለታረቁ አንድ ላይ መተው እዚህ ሊያድሩ ይችላሉ። ስለዚህ ይስተካከል። ስለታረቁ ስትይ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልን። ሰላም እንደምትሆኑ ተስፋ እናደርጋለን። የእንግዳ ድራማስ እንዴት እያያችሁት ነው? በጣም አሪፍ እየሆነ ነው አይደለ? በጣም ተመችቷችኋል? እስኪ ላይክ፣ ኮሜንት፣ ሼር በማድረግ ይህንን ድራማ እንየው እና አሁን የእንግዳ ድራማ እነ መሲ እና ሄለን ምን እያደረጉ ነው? አሁን ሄለን ምንድነው ያገኘችው? መሲ ደግሞ ለኤልሹ በጣም ተያይዛታለች። እሷ ገፍትራት እንደነበረ እና ትውስታዋን አጣ እንደነበረ ለሁሉም ቤተሰብ ለመናገር ሁሉንም ይሰብሰቡ ብላለች። ይህንን የሆነበትም ለእህቷ ለኑኑ እሷን ያላደረገችውን ነገር ጠፈጠፈችኝ፣ ደበደበችኝ፣ እሷ ነች እንደዚህ ያደረገችኝ ብላ ያልሆነ ስም ስለሰጠቻት ነው። መሲ ደግሞ ተናዳ ይህንን ጉድሽንም እዘረግፈዋለሁ፣ ሁሉም ሰው መሰብሰብ አለበት ብላ ነበር እንደዛ ያደረገችው። እናም ኑኑ ደግሞ በጣም ተጨናንቃ ነበረ። በቃ ዛሬ ይች ልጅ ልታዋርደኝ ነው ብላ ሄለን ደግሞ ልጅ የምን ሰርታ ነው እንደዚህ የምትሆነው የምትፈራውና መሲስ በምን አግኝታት ነው በምን ይዛት ነው እያለች ነበርና ሁሉም በጣም ተጨናንቀውና ፈርተው ነበረ። እናም ኑኑና ቤሩል ደግሞ ውጭ ላይ ነበሩ። ሁሉንም መሰብሰብ አለባቸው ተብሎ ሲመጡም አጋጣሚ መጀመሪያ ቤሩል ነበረ የገባው። ከዛ በኋላ ኑኑ እናም ሄለን አይታታለች። ኑኑና ቤሩል አብረው እንደነበሩ አዶናይም ከሱ ጋር እንዳትሆኝ ብሏት ከሱ ጋር እንደነበረች አውቋል። እናም በመጨረሻ የኤልሹ ጉድ ሊወጣ ነበረ። ሆኖም ግን ኤልሹ ስልኩን ቀምታታለች ለመሲ ማለት ነው። ምንድነው ያለችው? ይቅርታ ኑኑ እንደዛ አላደረገችም፣ እኔ ነኝ የፈጠርኩት እና በጣም ይቅርታ ኑኑ ብላለች። እና ሄለንም በጣም ተበሳጭታ ነበረ ወደ ክፍሏ የሄደችው። እናም እሷ ደግሞ እናቴ በቃ እኔ አዎ ትክክል ነው፣ ሆን ብዬን ያደረግኩት፣ ግን እሷን ከዚህ ቤት ለማባረር ብዙ ነገር አደርጋለሁ። እናም እጅ ከፈንጂ ይዛታለሁ። አሁን ግን የማደርገውን አሳይሻለሁ ብላት ነበረ ለሄለን እናቷ ማለት ነው። እናም ኤልሹ ስራዋን ጀምራለች። ስራዋ ደግሞ ከኑኑ ጋር ለመታረቅ ሆን ብላ፣ ኑኑ ደግሞ የዋህ መሆኗን ስላወቀች ይቅርታ ኑኑዬ፣ እኔ እኮ ትንሽ ተበሳጭቼ ስለነበረ ነው፣ በብዙ ነገሮችን ስለተደራረብብኝ ነው እንጂ አንቺ እኮ ጥሩ ልጅ ነሽ፣ እወድሻለሁ፣ እህቴ እኮ ነሽ ብላት ነበረ። ኑኑ ደግሞ በጣም ግራ ግብት ቢላትም ግን የምር ተቀይራለች ወይ እውነቷ ነው ወይ ኤልሹ ብላ ስትጠይቃት፣ አዎ እህቴ እኔ ትንሽ ተበሳጭቼ ስለነበረ ነው፣ በጣም ይቅርታ ይቅርበኝ፣ ካሁን በኋላ እንደዚህ እንዲሆን አልፈልግም እና ደግሞ መታረቃችንም እናቴ ጋር ሂደን እናሳያት ብላት ነበረ። ለምንድነው እንደዚህ ያለችው? ለሄለን ምን እንደምሰራ አሳይሻለሁ ብላት ስለነበረ ለእናቷ ሂዳ ደግሞ እናቷ ደግሞ ተናዳ ነበረ። አንቺ ምንድነው እዚህ የምትሰሪ ብላት ነበረ ለኑኑ። ግን ኤልሹ መጣ ታርቀናል እኮ እናቴ ስትላት በጣም ነበር የደነገጠችው እና ይህች ልጅ ምን እያሰበች ነው ብላ ነው ያሰበችው። እናም አሁን ኑኑ ደግሞ በጣም ስስ ነው ልቧና በጣም ያመነቻት። ለእህቷ ስትነግራት ለመሲ ደግሞ የሆነ ነገርም አስቦብሻል እንጂ እንደዚህማ አይሆንም ብላለች። እናም መሲ ደግሞ ለኤልሹ እያፋጠጠቻት ነው። እውነቱን ንገሪኝ፣ አሁን ደግሞ ምንድነው ያቀድሽው? ሆን ብለሽ እህቴ ምን ልታደርጊያት ነው እያለቻት ነው። እና ቀስ በቀስ አሁን መሲ ማወቋን አይቀርም ይህንን ነገር ማለት ነው። እህቷ ለመታደግ ደግሞ
ሁሌ ከጎኗ እንደምትሆን ቃል እንደገባች አይተናል። ኤልሹ ስራዋን ልትጀምር ነው። ለቤሉል ደግሞ አሳምነዋለች። አሁን ኑኑ ያንተ ብቻ ነው የምትሆነው እና ይህንን እንዲሆን ደግሞ እኔ የማደርገውን መስማት አለብህ። እኔ አግዛሃለሁ ያንተ ብቻ እንድትሆን ብላለች። ግን እሷ ከወንድሟ ጋር እንድትሆን ፈልጋ ሳይሆን አዶናይን ስለምታፈቅረውና ስለምትወደው ከሱ እንድትለያያት ነው እንጂ ከወንድሟ ጋር እንድትሆንም አትፈልግም። ለወንድሟም ለማገዝ ፈልጋ አይደለም። እናም ኑኑ በጣም ከባድ ችግር ላይ ልታወድቃት ትችላለች ካልተጠነቀቀች ማለት ነው። እና አሁን ኤልሹ ስራዋን ጀምራለች። አሁን ለወንድሟም አሳምነዋለች እና ሆን ብላ ደግሞ ለኑኑ ቁርስ እንድታቀርብላቸውና ስታቀርብላቸው ደግሞ እሷ ሆን ብላ እንዴት ናት ፍቅረኛህን፣ እንዴት ምንድነው እቅዳችሁ፣ የት ነው የምትሄዱት፣ በቃ ልትዝናኑ ነው እያለች ለኑኑ ለማናደድ ለማቃጠል እንደዛ እያደረገች ነበረ። ግን ቤሉል ይህንን እንዲሆን አይፈልግም። አንቺ ሆን ብለሽ ነው ደግሞ ልጅቷ ከኔ ልታርቃት ነው እያላት ነበረና ተው ዝም በል በቃ አሁን እንደዚህ ሲሆን ነው ሁሉም ነገር የሚስተካከለው እያለችው ነበረ። ግን ኤልሹ የፈለገችው ኑኑን እንድታቃጥላትና ከዛ ቤት ደግሞ ተናዳ እንድትወጣ ነው እንደዚህ ያደረገች ያለችው እንጂ ለወንድሟ አስባ አይደለም። ኑኑ ደግሞ በጣም ግራ ገብቷታል። ከምን ቅጽበት ነው ይህንን ልጅ አዲስ ፍቅረኛ ይዞ ደግሞ ወደ አዲስ መዝናኛ የሚሄዱት? እንዴት ነው ግራ ገብቷታል። እወድሻለሁ ሲለኝ የነበረ ልጅ ሆን ብሎ ነው እንዴ ሊጫወትብኝ የሚል ጥያቄ ምልክት ውስጥ ገብታለች። ኑኑ ፍቅሯም እንዳለ ነው። ለቤሉል እንደምትወደው በጣም ይታወቃል። ሆኖም ግን አዶናይ እያስገደዳት ነው። አዶናይ ደግሞ አሁን ፍቅራችን ለሁሉም ሰው መናገር አለብን ፍቅረኛሞች እንደሆን እያላት ነው። እሷ ደግሞ በጣም ፈርታለች። በተለይ ደግሞ እናቷን ይህንን ከሰማች እና የጠረጠረችውም እያለ ነገር ስላለ እናቷ እና እናትየዋ ደግሞ እንድትከፋ ስለማትፈልግ ይሄ መሆን የለበትም እያለችው ነው። እሱ ደግሞ ሆን ብሎ ለቤሉልና ለሁሉም ቤተሰብ ለማናደድ ብሎ እና አሁን የእሱ ፍቅረኛ እንደሆነች እና በቅርቡ እንደሚጋቡ ሊናገር ይችላል ማለት ነው። አሁን የቀሩት እናቷና ሄለን ብቻ ነው እንጂ እነ ኤልሹ መሲ እና ቤሉል ያውቃሉ የሱ ፍቅረኛ እንደሆነች ማለት ነው። እና አሁን አዶናይ የሚያደርገውም አይታወቅም ማለት ነው። በቀጣይ ክፍል ደግሞ ምን ሊሆን ይችላል ብላችሁ ነው የምታስቡት? ኑኑ ደግሞ ስቃይዋን ይብቃ የምትሉ እስኪ በኮሜንት ስር ንገሩንና ኑኑ የቤሉልና የቤሉል ብቻ ነች መሆን ያለባት። የአዶናይ ልትሆን አትችልም። እሷ የምትወደው ቤሉልን ስለሆነ ማለት ነው። አዶናይ ግን በግድ እያስገደዳት ነው፣ እሱ ብቻ ስለሚወዳት ብቻ ማለት ነው። እና እስኪ የኑኑ ስቃይ ይብቃ ብላችሁ በኮሜንት ስር ጻፉልን። ኮሜንት፣ ሼር፣ ሰብስክራይብም እያደረጋችሁ ለዛሬ የነበረን ቆይታ ይህንን ይመስላል። ሙሉውን ክፍል ቀደም ብለን በኮሚኒቲ ቻነል እንለቀዋለን። ዛሬ ወደዚህ ቻነል የመጣችሁ ለመጀመሪያ ጊዜያችሁ ከሆነ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቻነል የእንግዳ ኖላዊ አለማየሁ እና ሌሎች አጠር ያሉ የአማርኛ ድራማዎችን አጠር መጠን አድርገን እናቀርብላችኋለን። እናንተ የምትፈልጉት ሌላ ድራማ ካለም በኮሜንት ስር አሳውቁን። ለዛሬ ይህንን ነበረ። አስተያየታችሁ ጻፉልን። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ለዛሬ የነበረን ቆይታ ይህንን ይመስላል። ሙሉውን ክፍል ቀደም ብለን በኮሚኒቲ ቻነል እንለቀዋለን። ዛሬ ወደዚህ ቻነል የመጣችሁ ለመጀመሪያ ጊዜያችሁ ከሆነ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቻነል የእንግዳ ኖላዊ አለማየሁ እና ሌሎች አጠር ያሉ የአማርኛ ድራማዎችን አጠር መጠን አድርገን እናቀርብላችኋለን። እናንተ የምትፈልጉት ሌላ ድራማ ካለም በኮሜንት ስር አሳውቁን። ለዛሬ ይህንን ነበረ። አስተያየታችሁ ጻፉልን። በቀጣይ ክፍል እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።